እንደምን ዋላችሁ ተመልካቾቼ። ዛሬ ማቅረብላችሁ ፈልጌ ያገኘሁትን ቀልድ ነው። እንደሚያዝናናችሁ ተስፋ አደርጋለሁ። እንድትከታተሉኝም እጋብዛለሁ። ልጅቷ የቤታቸው በር እንኳኳና ስትከፍት ቦይፍሬንዷ ነው። ግን አባቷ በቅርብ ርቀት ስለነበሩ በስነ ስርዓት ሰላም አላለችውም። ወዲያውንም ልጁ እንዳይቀብጥ በኮድ ሀይ ሰላም ነው አባቴ እቤት ነው የሚለውን የበእውቀቱ ስዩም መጽሐፍን ልትወስድ መጥተህ ነው ትለዋለች። ልጁም ወዲያውኑ ነቄልና አረኔስ የበዓሉ ግርማን ታዲያ ልጠብቅሽ የሚለውን መጽሐፍ ልወስድ ነበር ይላታል። እሷም ውይ እሱን መጽሐፍ እንኳን ቶሎ አላገኘውም፣ ባይሆን የአዳም ረታን ከማንጎ ጥላ ስር የሚለውን ልስጥህ ትለዋለች። እሱም ጥሩ በዛው እንደደረስኩ እደውላለሁ የሚለውን መጽሐፍ እንዳትረሽው ይላታል። እሷም አረ ምንም ችግር የለም የይስማክ ወርቁን ቶሎ መጣለው ጠብቀኝ የሚለውን መጽሐፍ ይዤል መጣለው ትለዋለች። እንደዚህም ብላው እንደጨረሰች ልጅቷ በሩን እንደዘጋች አባቷ አስቆማትና በጣም የሚገርም ነው ይሄን ሁሉ መጽሐፍ ያነባል ይላታል። እሷም አዎ አባዬ እንዴት ያለ ስማርት ልጅ መሰለ። አባትም በጣም ደስ ይላል። እንደዛ ከሆነማ እኔም አንድ መጽሐፍ ልስጥሽና በዛው ተወስጂለታለሽ። ልጅቷም እሺ አባዬ የቱን መጽሐፍ? አባትም እዛ ምድር ላይ የሐዲስ ዓለማየሁ የጻፈው በእናንተ ቤት በኮድ አውርታችሁ ልባችሁ ውልቅ ብሏል የሚለውን አምጪ። ስለ ተከታተላችሁኝ አመሰግናለሁ። በሌላ ጊዜ እስክንገናኝ ቻው።